ትዳር ደግሞ ራስን ግሎሪፋይ የምናደርግበት ቦታ በፍጹም አይደለም። ሚስት ቦታ ካገኘች ስፍራ ካገኘች የምትናገርበት ኦፖርቹኒቲ ካገኘች በሁለት በሶስት ሰዎች ስለ ባሏ ግሎሪፋይ ለማድረግ ነው የተጠራችው። እንዲያውም የእግዚአብሔር ቃል ሲናገር ሚስት የባሏ ክብር ናት ይላል። she is his crown። አስቡት፣ ክራውን እኔ ለብቻዬ ነው መክበር የምፈልገው ሲል ክራውንን እዚህ ጋር ቁጭ ባረገው እንደምን ዋልክ ክራውን የምትሉት እነማን ናችሁ? ክራውኑን ግን ያደረገ ሰው ቢገባ በተለይ እንግሊዝ ሀገር ሁላችንም የምንደነግጠው። አንደኛ ዝም ብሎ ክራውን ያደረገ ሰው ዝም ብሎ ኮመን ከሆነ ሰው ጋር አይቀላቀልም። መጀመሪያ ሄድ ኦፍ ታይም ሰምተን ቤቱ ሁሉ ሰፈሩ ሁሉ ተጥለቅልቆ ነው። ለምን ክራውኑ ያስ ክራውኔን አልፈልግም ለብቻዬ ነው እኔ ካለ ክራውን ነው መግነን የምፈልገው ቢልስ አይችልም፣ ክብር የለም። ስለዚህ የሁለቱም የተገናኘ ነው፣ የተያያዘ ነው ትዳር። እሷም የሱን ክብር የምትፈልግበት እሱም ባገኘው ኦፖርቹኒቲ what's my wife's potential ምንድነው በህይወቷ መሆን የምትፈልገው ያለ ፖቴንሻሏን ይዞ ከፍ እሷን የሚያረግበት ምንም ኦፌንድድ ሳይሆን እሷ መማር ትፈልጋለች ትማር። አንድ ባል እንዲህ ያለኝ የሚገርምሽ ነገር እኔ ትምህርት አይሆንልኝም፣ እኔ የእጅ ሙያ ነው ያለኝ እግዚአብሔር የሰጠኝ ትምህርት ድሮም ተሳክቶልኝ አያውቅም። ሚስቴ ግን በጣም ብራይት ነው አይምሮ። ስለዚህ ሁለት ስራ እየሰራው ልጆቻችን ሁለቱን እንደምንም እያስኩኝ እየለፋው እሷን ማስተርስ ያስይዛል። ያ ትዳር ነው፣ ትዳር ይባላል። ምንም he doesn't get offended። ለምን ስለተማረች ብዙ ገንዘብ ቢመጣ ማን ነው የሚያምርበት? ጥሩ ቤት ቢገቡ እኔ ተምሬያለሁ የኔ መኝታ ቤት በእንትን ነው በወርቅ ነው የሚሰራ አንተ መኝታ ቤት እዛ ጋር ይቀመጥ ትላለች እንዴ? አንድ ቤት ነው የሚኖሩት ማይ ዲር። ትዳር ግሎሪፋይ ራሳችን የምናደርግበት ቦታ አይደለም በፍጹም። አጋጣሚዎችን እየተጠቀምን በአጋጣሚ ሁሉ ሻይን የምናደርግበት ነው ባላችንን ሚስታችንን not me። ትዳር ሃፒነስ ለማግኘት የምንሄድበት ቦታ አይደለም። ሲንግሎች ሆናችሁ ሙሽሮች ለመሆን ጮኛሞች ሆናችሁ በደንብ አዳምጡኝ። ሲንግሎች ሆናችሁ እኔ ባል የለኝም ሚስት የለኝም ብላችሁ ዲፕረስድ ሆናችሁ ሲንግል በመሆኑ ዲፕረስድ የሆነ ሰው ሲያገባ ዲፕረስድ የሆነ ያገባ ሰው ነው የሚሆነው። ብቸኛ ነኝ እኔ ባገባ ኖሮ ብቻዬን አልሆንም ነበር ያለ ሰው ሲያገባ ብቸኛ የሆነ ያገባ ሰው ነው የሚሆነው። ምክንያቱም ትዳር ውስጥ ብቸኝነትን የሚያነሳ መድኃኒት ስለሌለ የብቸኝነት መድኃኒት አይደለም። ትዳር ደስታ ላግኝ እኔ በቃ ሲንግል ነኝ I'm depressed there is nothing in life ማግባት ነው ያለብኝ ለምን ሃፒ እንደሆን ኖ ትዳር ሃፒ የምንሆንበት ሳይሆን ገብተንበት ትርጉሙን ነገሩን ስናውቅ ጆይ ያለበት ስፍራ ነው። ከሁናቴዎች ጋር ግንኙነት የሌለው መከራ ይመጣል፣ ህመም ይመጣል፣ በልጆች ላይ ይመጣል፣ ግን ጆይ አለ። ምክንያቱም እግዚአብሔርን ዓላማ አውቀ ነው ምን እንደሆነ አውቀ ነው የገባንበት ጉዞ ስለሆነ። ትዳር ጨዋታ ሳይሆን ሬስ ነው። ጨዋታ ምን ማለት መሰላችሁ? ገብታችሁበት ስትጫወቱ በቃ እንጫወት እስቲ ብላችሁ ከዛ ግን እንትና ዝም ብሎ ከላይ ያፍራል ነው አይደል የሚባለው? ውሸት ይናገራል፣ አይስማማም በሩሉ እነዚህ ተባብለን እንትኑን ብለን እንትን በቃ ጥዬ ይወጣሉ። በቃ እሱ በትክክል አያረግም። ጨዋታው እንዲህ አይደለም። ኖ ትዳር ጨዋታ አይደለም። it's a race።
የምንሮጠው ሩጫ የተሰመረ ጅማሬና መጨረሻ ያለው ሩጫ ነው፣ ጨዋታ አይደለም። ትዳር የእረፍት ቦታ አይደለም። ትዳር ገብተን እፎይ ተመስገን አሁን አገባው ማድረግ ያለብኝ ድሮ ሲንግል እያለሁ ከስራ ስወጣ እዛ ሄድ ነበረ፣ ለፋ ነበር፣ ግሮሰሪ እየሄድኩኝ ሸከም ነበረ። አሁን ከስራ ወጥቼ ገብቼ የኢትዮጵያ ሶከር ካለ ዩቲዩብ ላይ የድሮ ሱቁጭ ያያለው አጉቻለሁ። ሚስት አለች፣ እሷ ሰርታ ታቀርባለች። ምን እረፍት አለ? አንዱ በጣም ወደው አገልጋይ ያለ ፓስተር፣ በጣም ወደው ፓስተር ነው። ፈቃድ ስላልጠየቁ ስሙን አልናገርም፣ ግን ስለሱ በመሰክር ደስ እንደሚለው ስለማውቅ ነው የምናገረው። ልክ እንዳገባ ሲያጫውተኝ በጣም ቀላል መስሎኝ ነው የገባሁት አለ። ልክ እንደማንም ሰው በቃ ገብቼ ፎይ ላለው ብዬ ነው የገባሁት አለ። ጠዋት በሰላም የሸኘዋት ሚስት ያለ ከስራ ስመለስ ሌላ አይታይም እንጂ እዚህ ጋር እንዲቆም ያለ ሌላ ሰው ታጠብቀኛል። ምን ስትሰማ ውላ እንደሆነም አላውቅም አለ። በጣም ወዳት እህት ናት ደግሞ እሷ። ገና እንደገባች አረገዘች። ብዙ የሆርሞን ከፍታና ዝቅታ አለ። የሴቶችን ነገር ወንዶች ማጥናት አለባቸው። በእርግጥ በእውነት እኛ በብዙ ነገር ነው የምናልፈው። የሆርሞን ከፍታና ዝቅታ አንዴ መልአክ ያረጋናል፣ አንዴ መቼም ያንን አለለም ጸባያችን አንዳንድ ጊዜ ይለዋወጣል። እንዲህ ግን ስል ደግሞ ላይሰንስ እየሰጠው አይደለም። ጸባያችን መለዋወጫ የእግዚአብሔር ፈቃድ ጋራንቲ ያደረገን። አዎ ሆርሞን ከፍና ዝቅ ሲል ምን አንቺ ላይሰንስ ሰጥቻለሁ፣ እሱ ግን ጸባዩ መለዋወጥ አይችልም። ራስን የመግዛት መንፈስ በእኛ ላይ አለ። ስለዚህ ሆርሞንም ቢመጣ አዌርነስ አዌር መሆኑ ነው ጥሩ። እኔ በግሌ አዌር በቃ ኦኬ አሁን I'm not feeling okay because I know this is hormone አዌር አድርገን ከባላችን ጋርም አዌር ባሎቻችንንም ፕሊዝ ልጆቻችንንም ፕሊዝ I'm not okay, I need space today ማለት አለብን። እና ብቻ ይሄ ወንድም ግራ ገባኝ አለ። ብቻ እግዚአብሔር አስተማረው። እሷ የሆርሞን አርግዛ ነበረ፣ ሞርኒንግ ሲክነስ ነበረ። በጣም የተወደደች የቤተክርስቲያን በጣም ትልቅ አካል የሆነች ተወደደች እህት ናት። እና ለካርግዛ ሞርኒንግ ሲክነስ ነበር ያሳብዳት የነበረው። በሱ እግዚአብሔር አሰለጠነኝና አለ አሁን ስመጣ ቤት ያለ መኪናዬን አቆምና አለ ጌታ ሆይ እንግዲህ ያኛውን ስራዬን ጨርሻለሁ፣ አሁን ደግሞ ወደዚህ እስራኤል ገባ ነው። ጸጋህ በላይ ይሁን፣ ፌቨርህን በላይ ላይ አድርግ፣ ስታይ ሳቅት በል እርዳኝ። ጆክ እንዳይመስላችሁ ካገባ ዛሬ አይ ቲንክ ባልሳሳት 13 ወይ 14 አመቱ ነው። ከኛ ጋር ነው አኒቨርሰሪያቸው። አሁንም እንደሱ ነው ወደ ቤቱ የሚገባው። ታውቃለች ሚስቱም ይሄን እንደምመሰክር። ትዳር ስራ ነው እንጂ ገብተን እፎይ የምንልበት ቦታ አይደለም። ስራ ነው። ስራ መሆኑን አክኖሌጅ ያላደረግንበት ትዳር ምን አይነት ትዳር መሰላችሁ? ሞኖቶነስ። በቃ መብላት፣ መጠጣት፣ ሴክስ፣ መብላት፣ መጠጣት፣ ሴክስ። that's boring። እግዚአብሔር እንደሱ ትዳርን አልሰራም፣ በፍጹም አልሰራም። ህይወት ያለበት ቦታ ነው ትዳር። ህይወት የሚፈልቅበት ቦታ ነው። መከራ ሲመጣ ወደ እግዚአብሔር ስንጠጋ የእግዚአብሔርን የተለየ ገጽታውን የምናይበት አንድ ላይ እንደ ቤተሰብ ቅድም አቶ ጌታቸው እንዳለው በቃ የተለየ አብረን የምናድግበት ራሱ ሜሬጁ አብሮ የሚያድግበት ብዙ አክቲቪቲ ወደ ጌታ በተጠጋን ቁጥር ምንም ቦሪንግ ያልሆነ ህይወት ምንም ያላገባችሁ እንዳላችሁ በማወቅ በጥንቃቄ ይሄን እንላለሁ። ሴክሹዋል ኢንቲመሲ እንኳን ራሱ ሰዎች በፊልም ላይ እንደሚያቀርቡት ኤክሳይቲንግ ኤቭሪዴይ ባይሆን እንኳን ራሱ የሴክሹዋል ኢንቲመሲ ስትራግል ራሱ እንኳን ትዳርን ኢንትረስቲንግ ነው የሚያደርገው። ምንም ሞኖቶነስ የሚባል ነገር የለም።